ወይዘሮ ሜላት የሃናን አባት አስጠርታው በባለፈው እኔ ምልህ አንድ ነገር ሃና ልጄ ናት ብላ መታለች። እንዲሁም ደግሞ ሌላዋ ልጄ ነኝ ብላለች። እኔ እኮ በጣም ተቸገርኩኝ። ሃና እውነት ያላት ይመስለኛል። ስለዚህ የሃና እውነት እንዲወጣ እባክህን ፎቶ ካላት ፎቶዋን አስመጣልኝ በማለት ጠይቃቸው ነበር። እሳቸውም ፎቶ ሞልቷል ደሴ ከደሴ ያስመጣልሻለሁ ብለዋት ስለነበሩ ፎቶውን አስመጥተው ተደውሎላት ወይዘሮ ሜላት አቶ ኖላዊ ጋር ሄዳ ፎቶውን ሲሰጧት ስቅስቅ ብላ አለቀሰች። ለካ ልጄ ከጎኔ ተቀምጠሽ አጠገቤ ሆነሽ ጎኔ እያለሽ ነው ስፈልግሽ የነበርኩት። ሀንዬ በድዬሻለሁ፣ ሀንዬ ልጄ እያለች ስታለቅስ ስትንሰቀሰቅ አቶ ኖላዊ ሊያጽናኗት ቢሞክሩም ባደረገችው ድርጊት በሰራችው ስራ እንዲሁም እናቷና መስፍን ሲቆጧት የነበረው እባክሽን ሃና ላይ እንደዚህ አትሁኝ ሲሏትና ሲያደርጉት የነበረውን ወደኋላ ተመልሳ ለካ ዓይንሽን ግለጭ ሲሉ ልጄ ከጎን ከቀምጠሽ አጠገቤ ሆነሽ ነው ስፈልግሽ የነበርኩት እያለች እየተንሰቀሰቀች በጣም ተሰምቷት እያለቀሰች ነበር። ነገር ግን አቶ ኖላዊም አይዞሽ አብሽሪ ታገኛታለሽ እያሉ እሳቸውም ተደስተው ደስታቸውን መቆጣጠር አቅቷቸው ሲያጽናኗት ነበረ። ነገር ግን ባዩሽ ደውላላት ስለነበረ ወደ ቤት እሄዳለሁኝ ብላ ወደ ቤቷ ስትሄድ ቤትም ስትገባ ያልጠበቀችው ነገር ነው የገጠማት። እርግብ ሌብነቷ እንደታወቀባት ስታስብ ወደ ቤት መጥታ ቤት የተገዛልኝ ካርታው እንዲሁም ሱቁ ሸጨው ሄዳለሁ ብላ እየፈተሸች ባለችበት ሰዓት ሁሉም ስለተጠራጠሯት ሁሉም ስላገለሏት እሷም ይሄ ነገር አሳስቧት ስለነበረ ወደ ቤት እየመጣች ምግቧንም ጥርቅም አድርጋ በልታ የሌባ ነገር ዘርፋ ልትወጣ ስትተያዘች አቶ መስፍንና ምላሴ ሁለታቸውም ተመካክረው ሃናን ማስመርመር አለብን፣ እኔ ልጅ እንደሆነች ነው ውስጤ እየነገረኝ ያለውና እባክህን ምላሴ እገዘኝ ብሎ ስለነበረ ተጋግዘው አባትና ልጅ ሃናን ሲያስመረምሩ ነበረ። ነገር ግን በጣም ከጠበቁት በላይና አስደሳች ዜና ሃና ልጃቸው እንዲሁም እህታቸውና ወንድማቸው እንደሆኑ ሰላምና ምላሴ ያወቁ። በጣም የሚያስደስት ዜና ነው የዛሬው። አቶ መስፍን በጎን ለብቻ እንዲሁም ደግሞ ሜላት ለብቻ ሃና ልጇ መሆኗን አወቀች። መስፍንም እንደዛው ስታጭበረብረንና ስትዋሸን የነበረችው እርግብ ናት እንጂ ሃና በጭራሽ አልዋሸችንም፣ አላጭበረበረችንም በማለት አቶ መስፍን በጣም ተደስቶ ልጆቹን ሰላምንም ምላሴንም ሃናን ድንብላልም ሳትቀር ይዘዋት ሄደው ደስታቸውን ተካፍላቸው ስለነበረ በጣም በቃ ደስ ብሏቸው ከመጠን በላይ ደስታቸውን መቆጣጠር አቅቷቸው ሲተቃቀፉና ሲላቀሱ ነበረ። አቶ ኖላዊም በጣም ደስ ብሎት በስተመጨረሻ የልጅ ሀቅ ወጣ፣ ሀንዬ ቤተሰቦችሽን አገኘሽ እያሉ እሳቸውም ደስታቸውን በማጣጣም ፈጣሪያቸውን ሲያመሰግኑ ታይተዋል። ወደ ቤት ከተመለሰች በኋላ ሜላት አንዳንድ ነገሮች ምንድን ነው ብላ ሰተት ብላ ወደ ቤት ስትገባ አንዳንድ ነገሮችን እየፈተሸች ዘርፋ ልትወጣ ስትል እርግብን በቁጥጥሯ አድርጋት አንቺ ሌባ የልጅን ሕይወት ቀማሻት፣ እንዴት የልጅን ሕይወት ትቀሚያለሽ? የሰው ታሪክ ቀምተሽ ብላ አንገቷን እንቅ አድርጋ ይዛ ገደልሽ ስትላት በዛ መካከል ባዩሽ መጣች። ባዩሽና እርግብ በመጀመሪያ ተገናኝተው ሱቅ ድረስ ሄዳ የሃና አባት እቤት መጥቶ እንዴት ነው የሃና አባትና ሜላት ጓደኛሞች እስከሚሆኑ ድረስ ያልነገርሽኝ? ጭራሽ እቤቷ ድረስ መምጣት ጀመረ ስትላት እርግብም አክስቴ ይህን እንድነግርሽ እኮ ብደውልም አንቺ አታነሽም፣ ባላነሳልሽም ቤቱን ታውቂዋለሽ፣ እቤት ድረስ መምጣት ነበረብሽ። እንዴት ሳትነግሪኝ እስከ ዛሬ እንደዚህ እስከሚፈጠር ድረስ አንቺ ሞኝ ምን ሆነሻል? አውጥተውሽ እስከሚጥሉሽ ድረስ ለምትጠብቂው እያለች ብትቆጣትም በቃ ችግር የለውም አክስቴ የገዛችልኝን ቤት ይዤባት ነው የምጠፋው እና አሁን ወደ ቤት ሂጄ እሱን ካርታውን መፈለግ አለብኝ ተባብለው ተመካክረው ስለነበረ ቀድማ የመጣችው እርግብ ነገር ግን
እርግብ ያልጠበቀችው ነገር ቤቱም አልተገዛላት። ሲቀጥል ደግሞ ሱቁም በሜላት በራሷ ስም ስለሆነ በጣም ተናዳ እየተበሳጨች ነበረ። ነገር ግን ዘርፋ ለመውጣት ነበረ፣ አልተሳካላትም። በር ላይ ሜላት አግታ ሜላት ይዛታለች። ባዩሽም ይሄ ነገር እንደሚፈጠር ስላወቀች ሀና እንዲሁም ትክክለኛ ልጃቸው እንደሆነች ስለምታውቅ በሌብነት ስለሆነ እርግብን ያስገባቻት እዚህ ቤት ይሄ ነገር መጨረሻ ላይ ወይ ገለን ነው ወይ ሞተን ነው የምንወጣው ብላ ስትዝት ነበር ከአሁን በፊት። ነገር ግን እርግብ ስትወጣ ተናንቀው ስለነበረ እርግብ አንገቷን ይዛት ሜላት እየጮኸች በነበረበት ሰዓት ባዩሽ ጓደኛ ተብዬዋ ወደ ኪችን ገብታ ኪችን ተገባች በኋላ ጠርሙሷን ይዛ መጥታ አቶ ኖላዊ ተደስተው ወደ ቤት ከላኳት በኋላ ጓደኛዋ ባዩሽ እንደደወለችላት አውቀዋል ሁላቸውም። በየሽ ይህንን ጉድሽን ከስተጀርባሽ እንደዚህ ጉድ እየሰራችሽ የነበረችው ጓደኛሽ መሆኗን ብታውቂ ሲሉ ነበር በሆዷ። ነገር ግን እሳቸው ያሉት ነገር ሜላትን ጨክና ራሷን ተበስተጀርባ ተደብቃ በብርጭቆ ራሷን ስትላት ሜላትም ራሷን ስታ ወደቀች። አቶ መስፍን ከልጆቹ ጋር ለሚስታቸው ለወይዘሮ ሜላት ደስታቸውን ሊያካፍሉና ሊያበስሯት ወደ ቤት እየመጡ ስለነበረ እቤት ሲገቡ ያዩት ነገር በጣም አስደንግጧቸው ሜላት ተዘርራ እርግብ የቤቱን ንብረት አንዳንድ ነገሮችን ዘርፋ ከቤት ወጥታ ባዶ ቤቱን ሲያገኙት በጣም ተናደው አቶ መስፍን አስይዛታለሁ በማለት ስልክ እየደወሉ ባለበት ሰዓት እነሱ ተያይዘው እየሮጡ ሲያመልጡ በቁጥጥር ስር አውሏቸዋል። የዘሪሁን አጎት እንዲሁም የቸምቾ አጎት ወይዘሮ ባዩሽና ሜላት ደብድበዋት ሲወጡ እርግብን ሁለታቸውንም እየተከታተላቸው ስለነበረ ይህን እንደሚያደርጉ እርግጠኛ ስለነበረ የቸምቹ አጎት ባዩሽንም እርግብንም ሁለታቸውንም በቁጥጥር ስር አውሏቸው ወደ ቤት አንጠልጥሏቸው ይዞ ሲመጣ መስፍንና የቸምቹ አጎት ሲገናኙ በጣም ነው የገረመው። አንተ ደግሞ እዚህ ምን ትሰራለህ? አንተ ደግሞ እዚህ ምን ትሰራለህ? ሲባባሉ እንዴ ጓደኛዬ ቆይ አንተ መታሃል እንዴ? ያንተ ቤተሰቦች ናቸው እንዴ? ምናምን ሲባባሉ በለቅሶ ተቃቅፈው ጓደኛሞች ለካ ጓደኛዬ ይሄንን ጉድ ታውቅ ነበረ፣ እኔ እኮ ይሄንን ጉዴን አላውቅም፣ አንተም ታውቅ ነበር እየተባባሉ ሲላቀሱና ሲተቃቀፉ ነበረ። በጣም የሚያስደስተው ነገር በስተመጨረሻ እርግብና ባዩሽ በቁጥጥር ስር መዋላቸው በጣም የሚያስደስት ዜና ነው። ወይዘሮ ሜላትም ጥላቷ ደብድበዋት ሳያመልጡ ሳይሰወሩ ጥላቷ እነማን እንደሆነች ስለታወቀ በጣም ደስ ያለው። አንዳንድ ጊዜ ጓደኛሞች ብለን ያቀረብናቸው ሰዎች በስተጀርባ እንደዚህ አይነት መጥፎ ተግባር አድርገው ስናይ በጣም የሚያሳፍር ነገር ነው። ባዩሽ እንግዲህ እድሜ ልኳን ማንነቷን ጠንቅቃ ስለምታውቅ ደካማ ጎኗን ስትጫወትባት የነበረ ይህንን ጉድ ስታውቅ ሜላት ከተኛችበት ስትነቃ ራሷን ስታለች። አሁን ላይ ሆስፒታል ተወስዳለች። ከሆስፒታል መልስ ይህንን ነገር ስታውቅ ራሷ ወደ ራሷ ስትመለስ ባዩሽ ከበስተጀርባ ይሄንን ጉድ ባዩሽ እንዳደረገችው ብታውቅ ምንድን ነው የሚሰማት? ሁላችሁም አስቡት። በጣም ከባድ ነው። ጓደኛ ብለነው ስናበላው ስናጠጣው ሚስጥራችንን አሳልፈን ስንሰጥ የነበረው ሰው እንደዚህ ጉድ ሲሰራን በጣም የሚያስደነግጥና የሚያሳፍር ተግባር ነው የሰራችው። ባዩሽም በስተመጨረሻ ባዩሽና እርግብን በመያዛቸው በጣም ነው ደስ ያለው። አቶ ኖላዊ ደስታቸውን መቆጣጠር አቅቷቸው ሀና ወደ ቤቷ ሄደ። አባዬ እህትና ወንድሞችን አገኘሁኝ፣ አባቴንም እናቴንም አገኘሁ እያሉ አቶ ኖላዊም በደስታ ልጄ እናትሽን አገኘሻት? እናትሽ በጣም ስቅስቅ ብላ እያለቀሰች ነው፣ ተጸጽታ እባክሽ ይቅር በያት፣ እሷ የምታውቀው ነገር የላትም፣ ያቺ ጓደኛዋ መጥፎ ጓደኛ ናት ለዚህ የዳረገቻትና እሷ አታውቅም፣ እባክሽን ቂም እንዳትይዥባቸው እያሉ ሲለምኗት እሷን አባዬ እንዴት እንደዚህ ትለኛለህ? አንተ እንደዚህ ነው እንዲያሳደግከኝ? አንተ እኮ ይቅር ማለትን እኮ አስተምረኸኛል። ያንተ ልጅ ሁኜ እንዴት ይሄን አደርጋለሁ?
ዋናው እውነታ እንዲወጣ ነበር የፈለኩት። እውነቴ ወጣልኝ አባዬ እያለች ይቅር በለኝ ለአንተም እስከ ዛሬ ላደረግኩ ሁላ እያለች እሳቸውንም ይቅር ልጄ ይቅር ብዬሻለሁ፣ እንኳንም ቤተሰቦችሽን አገኘሽ ሳልሞትብሽ ይህንን ስላየሁኝ ፈጣሪን አመሰግነዋለሁ እያሉ እሳቸውን በደስታ አንገት ለአንገት ተናንቀው አሲርም ቸምቹ ሁላቸውም ቤቱን ከበውት በጣም ሲላቀሱ ነበረ በደስታ ሁላቸውም። የወይዘሮ ሜላት ብቻ ነው እያሳሰባቸው ያለው አሁን ላይ ወይዘሮ ሜላት ወደ ራሷ ትመለሳለች ወይስ ደግሞ ታሁን በኋላ ታስታውሳለች አታስታውስም የሚለው ነገር ትንሽ አወዛግቧቸዋል ይሄ ነገር ግን ወይዘሮ ሜላት ለጊዜው ነው እንጂ ሁሉንም ነገር ወደ ጤናዋ እንደሚመለስ ዶክተር ነግሯቸዋል። በጣም የሚያስደስት ዜና ነው። እሷ ብትጎዳም እውነታው ወጥቶላታል። ሀና እርግብ ተዋርዳለች፣ እንዲሁም ባዩሽም ተዋርዳለች። ለገንዘብ ብላ ጓደኛዋን አሳልፋ ስትሸጣት መስፍን ይሄን ሁሉ ያውቅ ስለነበረ ድሮም አንቺን እየሳኩ ሳታለሽ ነበረ። ይሄን ነገር እንደምታደርጊው ከአንቺ ውጭ ማንም እንደማያደርገው እርግጠኛ ነበርኩ። አየሽ ባዩሽ እጄ ላይ ጣልሽ እያላት ባዩሽም ስታፈጥበት ምን ታፈጫለሽ የሌባ አይነ ደረቅ እያላት ነበረ። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በአዳዲስ ቪዲዮዎችን ወደ እናንተ ይዘን እንመጣለን። በያላችሁበት ሰላማችሁ ይብዛ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ ለዛሬ ይሄን ይመስል ነበር። በሌላ ቪዲዮ በሰላም ያገናኘን።